እንዴት አዋርድ ሰርቲፊኬቶችን ወይንም ሌሎችንም ማንኛውም ሰርቲፊኬቶች እንዴት አድርገን ስማቸውን ሪኔም ማድረግ እንችላለን የሚል ነው የምናየው ማለት ነው ዛሬ። ስለዚህ በጣም ጥሩ ነገር እንደምታገኙበት ተስፋ አድርጋለሁ። ስለዚህ በቀጥታ ወደ ፋይል የምትለውን ከአዶቤ ፎቶሾፓችን ከከፈትን በኋላ ፋይል የምትለውን በመክፈት ኦፕን የሚል ኦፕሽን ያስመርጠናል። ስለዚህ በቀጥታ የምንሄደው እኛ ያንን ሰርቲፊኬት ካስቀመጥንበት በቀጥታ በመሄድ ምን እናደርጋለን ማለት ነው እንከፍታለን ማለት ነው። ስለዚህ እኔ አዋርድ ሰርቲፊኬት የሚል ፎር ኤግዛምፕል እኔ እዚህ ያስገባለሁ ማለት ነው። ስለዚህ ይህንን ካስገባው በኋላስ እንዴት ነው ኤዲት ማድረግ የምችለው የሚለውን እናያለን። ስለዚህ በቀጥታ ወደ ምን እንሄዳለን ማለት ነው። አሁን ሎድ እያደረገልን ነው። ትንሽ ሰከንዶች እንጠብቃለን ማለት ነው። እንግዲህ እንደምታዩት በዚህ መልኩ ሰርቲፊኬታችን አዋርድ ሰርቲፊኬቱን በዚህ መልኩ ምን አድርጎልናል ማለት ነው። እንደምታዩት አመጣልናል። ስለዚህ ኔም ሹር ኔም የሚላል ይሄንን በዚሁ መልኩ እኛ እንደ ስም እንወሰደውና እንዴት ይሄንን ኤዲት ማድረግ እንችላለን እኛ በመፈልገው ስም ማድረግ እንችላለን የሚለው ነው ማለት። ስለዚህ በቀጥታ ምን ሄድ እዚች ላይ እንግዲህ እንደምታዩት እቺ 4 ማዕዘን የሆነች ሬክታንጉላር ማርኪው ቱል የምትለውን ክሊክ እናደርግና እዚህ ላይ መጣን ምን እናደርጋለን እንደምታዩት ሬክታንጉላር ማርኪው ከሚለው ላይ በመምጣት እሷን ክሊክ ካደረግን በኋላ በቀጥታ እዚች ላይ እንደምታዩት ስሟን በሙሉ ሴሌክት እናደርግና ሬክታንጉላር እዚች ውስጥ እናስገባታለን። ዜን እቺን ካደረግን በኋላ በቀጥታ ምን ሄደው ምንድነው እቺን ካደረግን በኋላ ቀጥታ ምን እንሄዳለን እዚች ላይ ኤዲት የምትል እናገኛለን ማለት ነው። ኤዲት ላይ እንገባና ምን እናደርጋለን ኮንተንት አዌር ስኬል የምትለውን ክሊክ እናደርጋለን። ዜን እዚህ ላይ የምትመጣለን ራይት ምልክት በቀኝ በኩል ራይት ምልክትና ካንሰል የሚል አለ። ስለዚህ ራይት ምልክቱን ፕረስ እናድርግ። በዚህ መልኩ ክብ መልኩ ሰርቶልን እናገኘዋለን። ዜን አጌን በድጋሜ ኤዲት ላይ እንገባና ፊል የምትለው ክሊክ እናደርጋታለን። ዜን እንግዲህ እንደምታቱ ዩዝ የሚለው ላይ ኮንተንት አዌር እዚህ ላይ እንደምዚው በተመሳሳይ ኖርማል አድርገን እንመርጥለታለን። እዚህ እንደምታዩት ደግሞ ኦፓሲቲ የምትለው 100% የሚል ከመረጥን በኋላ እዚች ላይ ኦኬ የሚለውን ፕረስ እናድርግ። ሙሉ በሙሉ እዚህ ውስጥ የነበሩ ማንኛውም ቴክስቶች ወይም ጽሁፎች ያጠፋልናል ማለት ነው። ዜን እዚህ በመቀጠል የምንፈልገውን ማንኛውም የሰርቲፊኬት ስም እናስገባለን። ስለዚህ በግራ በኩል ሆሪዞንታል ቱል የምትል ወይም ቲ የምትላለች እሷን አምጥተን በምንፈልገው ቦታ ላይ ምን እናደርጋለን ማለት ነው ፕረስ እናደርጋለን። ስለዚህ እዚህ ላይ ፕረስ ካደረግን በኋላ ማንኛውም የምንፈልገውን ጽሁፍ እንጽፋለን ማለት ነው። ፎር ኤግዛምፕል እኛ የምንፈልገውን ስም እንግዲህ ፎር ኤግዛምፕል ሄዋን ብዬ ሄዋን ተፈሪ አለሙ ሚል ጽሁፍ ቢሆን ይሄንን በዚህ መልኩ ካደረኩ በኋላ ምንድነው ማድረገው ከለር ኤዲቲንግ የሚያስፈልገኝ ከሆነ እዚች ላይ ከለሯን በመጥቼ በመግባት የምፈልገውን አይነት ከለር ማድረግ እችላለሁ ማለት ነው። እንደምታዩት ቀይ ከፈለኩኝ ቀይ ከለርም እዚህ ያስፈልገኛል። ዜን በዚህ መልኩ ኦኬ ስለው እንደዚህ በቀይ መልኩ ከለሩን ቀይሮ እናገኘዋለን። አይ ይሄ ከለር አይመቸኝም ብዬ ካሰቡ ደግሞ የምፈልገውን አይነት ከለር በመምረጥ ምን አደርጋለሁ ኦኬ ስላት እንግዲህ እንደምታዩት ጽሁፉን ወደ ሰማያዊ ጥቁር ብላክ የሆነ ብሉ ከለር አደረገልን ማለት ነው። በዚህ መልኩ መቀያየር እንችላለን እኛ በምንፈልገው። ስለዚህ ወደዚህ ሰማይ እንዲቀየር ከፈለኩ በዚህ መልኩ አድርጌ ምን አደርጋለሁ ማለት ነው። ስለዚህ የዚህ ፎንቱ ሳይዝስ ምን መሆን አለበት የሚለውን ፎንቱ ሳይዝም 30 ላይ ባይ ዲፎልት መርጦልና 30 ላይ ብናደርገው የተሻለ ስለሚሆን በዚህ መልኩ ካደረግን በኋላችን ራይት ምትለውን ክሊክ ካደረግን ዜን ሙቭ ብለን እችኛውን ወደ ምንፈልጋት ቦታ ምን ማድረግ እንችላለን ወደ ምንፈልገው ቦታ ሙቭ በማድረግ በትክክለኛ ማስቀመጥ እንችላለን። ዜን እዚህ በኋላ እንዴት ማድረግ ነው ሴቭ ማድረግ የምንችለው የሚለው እዚህ ፋይል ላይ እንገባና ይሄንን አዋርድ ሰርቲፊኬት የቀየርነውን ሪኔም ያደረግነውን ሴቭ አስ እንላታለን። ዜን ሴቭ አስ ካልን በኋላ በቀጥታ ወዴት ነው የምንሄደው? ከዚህ ውስጥ እንግዲህ ፋይል ኤክስቴንሽን ያስመርጠናል። ፋይል ኤክስቴንሽናችን ምንድነው የሚሆነው ማለት ነው ጄፒጂ ወይም እኛ በምንፈልጋቸው ፎርማቶች እኔ ጄፒጂ ፎርማት እንዲያስቀምጥልኝ እፈልጋለሁ። እዚህ ላይ ሰርቲፊኬቱን እዚህ ላይ እንዲያስቀምጥልኝ እፈልጋለሁ። ስሙን ማን ልበለው እንግዲህ ስለዚህ ስም ሰጠዋለሁ ማለት ነው። ስለዚህ ሄዋን ነበር ያልነው ሄዋን ብዬ በዚህ መልኩ ሴቭ አድርገዋለሁ ማለት ነው። ስለዚህ ማክሲመሙን ያሳየኛል። ማክሲመም 12 ላይ ነው። በትክክለኛ ጥራት ያለው ኳሊቲ ያለው እንዲሆን ነው በትክክለኛ እንዲያድርግ ሴቭ አድርገው ማለት ነው። ስለዚህ በመቀጠል እስኪ ሴቭ ያደረግነውን በትክክለኛ ይሰራልንን
ምን እናድርግ እናያለን ማለት ነው። የሰራልንን ሄዋን ብለን ሴቭ ያደረግነውን ሲከፍተን እንየው። እንግዲህ እንደምታዩት በዚህ መልኩ እንግዲህ ያዘጋጀነውን ሰርተፊኬት ያሳየናል ማለት ነው። ትንሽ ላውድ እያደረገ እየጠበቀን ነው። ስለዚህ ያዘጋጀነው ሰርተፊኬት ምን ይመስላል የሚለውን እንግዲህ በዚህ መልኩ ሰርተፊኬታችን ሄዋን ተፈሪ አለሙ ብለን በቀላሉ እንደዚህ አድርገን ማንኛውም ሰርተፊኬቶች ምንም አይነት ሌላ መሆናቸውን ሳያሳውቁ በዚህ መልኩ ማስተካከል እንችላለን ማለት ነው።